ኧረ ሌባ ነው አት ሌባ ነው። ይኸው ገባ። ቆይ ቀስ በል ቆይ አሁን እንዳጨው ቆይ መጨረሻ ላይ ነው እንትን የምንለው። ቆይ ዝም በል እዩት። ይኸው ወረደ። ኧረ ድፍረት! ኧረ ይማ ድፍረት ብቻ አይደለም ንቀትም ጭምር ነው። አየሁ ስንት ጥበቃ ባለበት ቦታ እንደዚህ ይገባል። ይኸው ሹክክ እያለ ሲሄድ ኧረ እናትን አተ ቆመጥ አዘጋጅ፣ ቆመጡን አዘጋጀው ቶሎ በል። ይኸው አየሁ በቃ እዛ ልብስ ቤቷ ነው የሚገባው። በቃ አየህ ልብስ ቤቷ ብዙ ቀን እንዳላት ስለሚያውቅ ይኸው ልብስ እየሰፋች ዘግታ ሄዳለች። ዛሬ ወጣታል። ዛሬ ጠዋት ስንት ሰዓት ነው የገባችው? በጠዋት ነበር። በቃ ይኸው ሲገነጥለው ይኸው ሊገነጥ ሰው እያየ ነው። ማንም የለም ደግሞ እንዴት አባቱ ቢያጠና ነው ፊቱ ጭራሽ አልገባልኛል። ታውቃለህ? አቅርበው እስኪ ትንሽ። ኧረ እናቱን ሂድ በቃ ለጥበቆቹ ደውል አንተ። ቶሎ በል ደውል በእናትህ። በኋላ ተዋለህ እንትኑን። ይኸው አየሁ ውስጥ ሰው ካለ ምናምን ብሎ እኮ ነው። ምንድን ጩቤ ነው ያዘው? ቢላዋ ነው ምንድን ነው? አየሁ ማሽኗን ዛሬ በቃ ማሽኗን እናቱን ቆይ አሸክመን ሰፈሩ ነው የምናዞረው። አየሁ በቃ ማንም የለም ብሎ እኮ ነው ገብቶ ውስጥ ቁጭ ያላየው እየፈታታ ነው አሁን ያዘው። ኧረ ይሄ አንተ በስነ ስርዓት አስቦበት ነው የመጣው። አየሁ ቴሌቪዥኑን ሲያወጣው እየደወልክ ነው። ማሽን አላወጣም። እናቱን አየች ምስኪን ልጅ እኮ ናት። ደግሞ ስራዋን በጊዜ እኮ ነው አየህ በቃ ያጠናታል ማለት ነው። እየተከታተላት ነው ማለት ነው የመጣው። ይኸውት እንደነበረ ዘጋው። ኧረ በቃ በዚህ ሌሊት በቃ ሌሊት እኮ ነው። በዚህ ሌሊት ሰው አየህ መስጊድ ምናምን በሚሄድበት ሰዓት አየህ ጥናት አድርጎ እኮ ነው የመጣው። ይኸው ቶሎ በል ቆመጡን አዘጋጀው። ይኸው ሲያጮልቅ አየዋ። በቃ እዛ ጋር እንይዘዋለን ምንም ችግር የለውም። በቃ ትንሽ ሂድና ከግቢው እንዳይደናገጡ ውስጥ ያሉት በቃ እዛ ጋር እንይዘዋለን። እሺ አዮ እንዴት ሆኖ እንደሚሄድ ሌባ ያዘው ተጠጋ በዛ ሩጥ ያዘው። አኩር አዮ ዘናብ ሲል ሩጥ ያዘው። ደንግጧል። በቃ ያዘው ና ቁም ናትን ቁም